ስለዚህ ማሽን እንግዲህ በዚህ ማሽን ዙሪያ በለቀቅኳቸው ቪዲዮዎች ላይ ብዙ ጥያቄዎች መጥተዋል። ከየት ነው የምንገዛው? በማሽኑ ምንድን ነው መስራት የምንችለው? ዋጋው ውድ ነው። የምናገኘው የት ነው? የት ሀገር ነው ያለው? የተለያዩ ጥያቄዎች አሉ። ለነዛ ጥያቄዎች መልስ የሚሆን ቪዲዮ ይዤላችሁ መጥቻለሁኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የሀያት ፋሚሊ ቤተሰቦቼ እንዴት ናችሁልኝ? በያላችሁበት ሰላማችሁ ይብዛ እያልኩኝ ዛሬ ጥያቄያችሁን መሰረት በማድረግ ላብራራላችሁ መጥቻለሁኝ። ከአሁን በፊት ባለ ቪዲዮም ላይ ተናግሬያለሁ። ብዙውን ማለት ቪዲዮ ግን በጣም ረዝሞ ስለነበረ ሙሉን አላያችሁትም እንደው አላቅም፣ ወይም ደግሞ ግልጽ ያላረኩት ነገር ካለም አሁን በድጋሚ የምነግራችሁ ይሆናል። በመጀመሪያ ግን በጣም ነው የማመሰግነው። አስደስታችሁኛል። ወላሂ አላህ ያስደስታችሁ፣ ዱንያ ኸይራችሁን ያሳምርላችሁ ነው የምለው። ሁላችሁንም 20 ሺህ ልንገባ ትንሽ ነው የቀረንና ደስ ብሎኛል። እና ስለ ማሽኑ ዋጋ ውድ ነው ያላችሁም አላችሁ። ምንድን ነው የሚሰራው? የአልጋ ልብስ ይሰራል ወይ? በቃ የተለያየ ጥያቄዎች አሉ። በነገራችን ላይ ማሽኑ እንደየ ደረጃው ዋጋው ይለያያል። የተለያዩ ደረጃዎች አሉ። ይሄን ማወቅ አለባችሁ። የትኛውን ብንገዛ ነው የተሻለ የሚሆነው የሚለውንም አሁን ከሺኤን ላይ እየገባሁ ገብቼ ከነዋጋውና እንዴት መግዛት እንዳለባችሁ አሳያችኋለሁ። እስከ መጨረሻው ካያችሁት መልስ ታገኛላችሁ። እንደገና ደግሞ ለአልጋ ልብስ ይሰራሉ። አልጋ ልብስ የትኛው ነው የተሻለ ነገር የሚሰራው የትኛው ነው የሚለውን እያንዳንዱ ነገር አሳያችኋለሁ እስከ መጨረሻው ካያችሁት ማለት ነው። እና እናንተ አሁን በደንብ መከታተል ነው ያለባችሁ። ሌላ ጥያቄም ካላችሁ ቪዲዮን አይታችሁ ግልጽ ያልሆነላችሁ እንዲሁም ደግሞ ከሺኤን ላይ ከቲሞ ላይ እቃዎችን ማዘዝ ስትፈልጉ ግራ የተጋባችሁ ካላችሁ ምንም ችግር የለም። ጥያቄ ብታስቀምጡ እኔ የማውቀውን ልነግራችሁ ዝግጁ ነኝ። ሌላ ጥያቄ ደግሞ ምንድነው ምሻወር ነፃ ነው ወይ ያላችሁም አላችሁ። ምሻወር ከፍ ያለ ብር ከአዘዛችሁ ከፍ ያለ ብር ከጠለባችሁ ምሻወር ነፃ ይመጣል። ገደብ አለው። ከ100 ብር በላይ ኦር ከ90 ብር በላይ ከሆነ በነፃ ያመጣሉ ይመስለኛል። እንደዛ ካልሆነ ደግሞ እኔ በነፃ እንዲመጣላችሁ ያልኩት በቀደሙ ቪዲዮ ላይ ምንድነው ማዳማችሁ እዛ ኦንላይን በስልኳ ትክፈልና እናንተ ብሩን ለሷ ስጧት። ኦንላይን ከተከፈለ ነፃ ነው የሚሆነው። ትራንስፖርት አያስከፍሉም። እኔ እንደዛ ነው ያዘዘችልኝ። ጥሩ ሰው ካላችሁ ማለት ነው። በፍቅር በትትና አናግራችሁ የምታዝላችሁ ከሆነ እዘዥልን በሏት። ሺኤን ነው በቃ። አሁን ከየት ነው ለምትሉ ሺኤን ነው። ሺኤን አፕሊኬሽን የሌላችሁ ሺኤን ላይ እንዴት መግባት እንዳለባችሁ የማታውቁ፣ ዋጋውን እንዴት ማየት እንዳለባችሁ የማታውቁ ካላችሁ፣ ሳይዙን እንዴት እንደሆነ ማወቅ ለምትፈልጉ አሁን ቀጥታ ወደ አገባቡ እንሄዳለን። እስከ መጨረሻው ድረስ አብራችሁኝ ነው። ቤተሰቦቼ የት ነው የምናገኘው የሚለውንና ዋጋውስ የሚለውን የምናየው አሁን ነው። መጀመሪያ ሺኤን አፕሊኬሽን ሊኖራችሁ ይገባል። ካላችሁ ቀጥታ እሱ ውስጥ ትገባላችሁ ማለት ነው። ሺኤን ማለት ይሄ ነው። ብዙዎቻችሁ ታውቁታላችሁ ብዬ አስባለሁ። ለሌላችሁ ደግሞ ይሄ አፕሊኬሽን ከሌላችሁ መጀመሪያ ዳውንሎድ ማድረግ ይጠበቅባችኋል ማለት ነው። የት ውስጥ ነው የምናገኘው? ለማውረድ የሚለው እናያለን። ፕላይ ስቶር ውስጥ እንገባለን፣ ወይም ደግሞ አፕ ስቶር ያላችሁ እናንተ እንደየስልካችሁ እዚህ ውስጥ እዚች ጋር ሺኤን ብለን እንጽፋለን። ሺኤን ብዬ እኔ ሲጀምር ይኸው መጣልኝ። ሺኤን ብላችሁ ጻፉ፣ ልክ እንደዚህ ማለት ነው። ከዛ እዚህ ላይ እንገባለን። እንደምትመለከቱት መጥቶልኛል። እነዚህ ሁለት አፕሊኬሽኖች ምርጥ የኦንላይን ሾፖች ናቸው። በጣም ተመጣጣኝ ዋጋ፣ እቃቸውም አሪፍ ነው። ይሄኛው ተሙ ነው፣ ይሄኛው ደግሞ ሺኤን ነው ማለት ነው። ሁለቱም ስላለኝ እኔ አሁን ዳውንሎድ አድርጊ የሚል አልመጣልኝም። እናንተ አዲስ ከሆናችሁ እዚች ጋ ወይም ደግሞ እዚች ጋ ዳውንሎድ አድርጉ ነው የሚለው። አሁን እኛ ለማየት የፈለግነው ሺኤን ስለሆነ እዚህ ጋር ነው የምንገባው። ይሄን ሁለተኛውን ሺኤን ይሄ ነው። አዲስ ከሆናችሁ እናንተ ኢንስታል አድርጉ ይላችኋል። እኔ ግን ካሁን በፊት ስላወረድኩት ኦፕን ነው የምለው። ክፈች ነው የሚለኝ፣ ከፍተዋለሁ። ክፈችው ነው የሚለኝ፣ ቀጥታ እኔ ኦፕን የሚለውን ነክቼ ወደ ውስጥ እገባለሁ።
እንዳይረዝምባችሁ ፈጠን ፈጠን ለማለት ሞክራለሁኝ። እንደምትመለከቱት እንግዲህ ሺኤን ውስጥ ገብቻለሁ። ከዛ እዚህ ጋር ከላይ በኩል እንደምትመለከቱት እዚች ጋር የምንፈልገውን እቃ ስም የምንጽፍበት ቦታ ነው። እሱን ነካ እናደርገዋለን አንድ ጊዜ። እንደዚህ ስንነካው እንድንጽፍ ይፈቅድልናል ማለት ነው። ከዛ ኪኒቲንግ ማሽን ብለን እንጽፋለን። እኔ አሁን ካሁን በፊት እንትን ስላልኩት ይሄው እዚህ ጋር መጥቷል። ይሄን ቀጥታ ስነካው ያመጣልኛል ማሽኑን። ኪኒቲንግ ማሽን ስሙ ይሄ ነው ጋይስ። እንደምትመለከቱት መጥቶልኛል። የተለያዩ የእጅ ስራ መስሪያዎች አሉ። በፈለጋችሁት አይነት እንደምትመለከቷቸው መጥተውልኛል ማለት ነው። እና ለምሳሌ መጻፉ ካስቸገራችሁ እኔ ኮሚኒቲ ላይ ፎቶውን አስቀምጨዋለሁ። ፎቶውን በስልካችሁ ስክሪንሻት አንሱትና ፎቶ አንሱትና ምን ታረጋላችሁ? ስም መጻፍ ካስቸገራችሁ በቀላል መንገድ እዚች ጋር ካሜራ ምልክቷን ትነኩና እንደዚህ የካሜራ ምልክቷን ትነኩና ወደ ውስጥ ትገባላችሁ። መጀመሪያ የዚህ ማሽን ፎቶ ስልካችሁ ላይ ቀድሞ ሊኖር ይገባል። እኔ ስላለኝ ይሄው እዚህ ጋር ቀጥታ እሱን ስነካው እንደምትመለከቱት እየፈለገ ነው። በፎቶ ምሳሌ አያችሁ፣ በፎቶ መሰረት እንደዚህ ፈልጎ አምጥቶልኛል። ከዛ እቃውን እስኪ ይህን የመጀመሪያውን እንየው ማለት ነው። እና ዋጋ ውድ ነው 180 ምናምን ብር ነው፣ በጣም ውድ ነው የሚል ኮሜንትም አይቻለሁ። ምንድን ነው የሚሰራው ማሽኑ ምንድን ነው የሚሰራው የሚልም አለ። የት ነው የምናገኘው የሚልም አለ። ለእናንተ መልስ ይሆናል ብዬ አስባለሁ። ግን አሁንም ቢሆን ያልገባችሁና ግልጽ ያልሆነላችሁ ነገር ካለ ከሺኤን ላይ እንዴት የምትፈልጉት እቃ አለ ግን እንዴት እናገኘው የምትሉ ካላችሁ መቼም ቢሆን ላሳያችሁ ዝግጁ ነኝ። የምናውቀውን እንለዋወጣለን። እና ትርኪ ምርኪ ነገር ይዞ ከመግባት ጠቃሚ ነገሮችን ይዘን ብንገባ እንጠቀምበታለን። እና ውድ ቤተሰቦቼ እንግዲህ እዚህ ጋር እንደምትመለከቱት 56 ብር ይላል። 56 ብር ነው። 66 ብር ነበር። አሁን ዲስካውንት ላይ ነው። 15% ቅናሽ አለው። እንደምትመለከቱት 56 ብር ላይ ነው ያለው ማለት ነው። እንደየጊዜው ዋጋው ይለያያል፣ ሊለያይ ይችላል። ቅናሹ ያልቅና ከፍ ሊል ይችላል። ስለዚህ አሁን እያየሁት ባለሁበት ሰዓት እንደምትመለከቱት 56 ሪያል ነው ማለት ነው። ገባችሁ? የተለያየ ነው ግን የተለያየ ነው። እሺ 22 መርፌ፣ 40 መርፌ፣ 48 መርፌ የሚባል ነገር አለ እንደምትመለከቱት እዚህ ጋር ማለት ነው። ኮፍያ፣ ስካርብ፣ ካልስ፣ ጓንቶች ይሰራል ይላል። ትንሽና ትልቅ አለው። ዋጋው የሚለያየው ትንሹና ትልቁ አንድ አይነት አይደለም። ስለዚህ ትልቁን መግዛት አለባችሁ ማለት ነው። ለምሳሌ ፒንጎ ቅርጽ አለ። ይሄ እንደምትመለከቱት ትንሽ ነው፣ ለትንንሾች ነው የሚሆነው። ቅርጹ ሳይሆን እንትኑ 22 ኒድል፣ 40 ኒድል እና 48 ኒድል አለ። 22ን እስኪ ብንመርጥ እንደምትመለከቱት ይሄ ነው። 40ውን ብንመርጥ እንደምትመለከቱት ነው። ዋጋው እየጨመረ ነው። አያችሁት? 22 ኒድል 56 ብር ነበር። 40 ኒድሉ 129 ሆነ፣ መካከለኛ ነው። 48 ኒድል ሲሆን ደግሞ 168 ሪያል ሆነ ማለት ነው። ስለዚህ ለአዋቂ አሁን ያልጋ ልብስ ይሰራሉ የሚያላችሁኝ አላችሁ። ያልጋ ልብስ ለመስራት እንደዚሁም ደግሞ ለአዋቂ በበቂ ሁኔታ የሚሆኑ ሹራቦችን ለመስራት ከፈለጋችሁ 48 ኒድሉ ነው መግዛት ያለባችሁ። ይሄ ነው ትልቁ ተመራጩ፣ ይሄ ነው። ያልጋ ልብስ ይሰራሉ ያልሽኝ እህቴ 48 ኒድሉን ግዢ። ያልጋ ልብስ የሚሰራው ይሄ ነው ማለት ነው። ለአዋቂ የሚሆን ነገር የሚሰራው ይሄ ነው። ትንንሽ ኮፍያዎች ለህፃናት የሚሆነውን ደግሞ ከፈለጋችሁ ወይ 40ውን ወይም ደግሞ 22ቱን መግዛት ትችላላችሁ ለማለት ነው። እንደዛ ነው ዋጋው የሚለያየው እንደየሳይዙ ነው። እሺ ሌላ ደግሞ እንምረጥ። ለምሳሌ ይሄኛውን እንይ እስኪ። እንደምትመለከቱት ይሄ ደግሞ የመጀመሪያው 83 ሪያል አለ። 83 ሪያል 83 ብር 97 ብር ነበር። አሁን ቅናሽ ላይ 15% ዲስካውንት አለው
83 ብር ሆኗል ማለት ነው። አሁን ይሄ ትንሹ ነው። ገባችሁ? እንደምትመለከቱት ትልቁ 183 ሪያል ነው ትልቁ። ይህን ከገዛችሁ የፈለጋችሁትን ነገር መስራት ትችላላችሁ። በቃ ያልጋ ልብስ ለመስራት የፈለጋችሁ 48 ኒድሉን ግዙ። 48 ኒድሉ ነው ቅድም እንዳልኳችሁ ማለት ነው። ሚዲየም አለ። ሚዲየም ስነካው ጥቁር የሚለው እየመረጥኩ ያለሁት ነው። ሚዲየሙን ይሄውላችሁ። ሚዲየሙንም ስነካው መጣ። እዚህ ጋር የሚሰራቸው ነገር በዝርዝር መጥተዋል። በዝርዝር እንደምትመለከቱት ለምሳሌ 48 ኒድሉ የሚሰራው ኮፍያ ይሰራል። አንገት ላይ የሚጠመጠመውን እስካርቭ ይሰራል ለአዋቂዎች። ይሄ በረዶ ላይ ምናምን ሲሄዱ ቅንጭላታቸው ላይ የሚለብሱት ተለቅ ተለቅ ያለ ኮፍያ አይደለ? እሱን ይሰራል። እንደገና ደግሞ ያልጋ ልብስ ይሰራል። በተናጠል በመስራት በኋላ በመርፌ ማያያዝ እና ኢንሻአላህ ገዝቼ ነው ይሄን ትልቁን እገዛለሁ ብዬ አስቤያለሁ። ወደፊት ገዝቼ አብረን እንሞክረዋለን። ግን እናንተ አሁን ለመግዛት ያሰባችሁ ትላልቅ ነገር ለመስራት ከፈለጋችሁ 48 ኒድሉን ግዙ። ዋጋውን ቢወደድም ጥቅሙም ደግሞ ሰፋ ያለ ነው ማለት ነው። ውድ ቤተሰቦቼ እንደዛ ነው የምላችሁ። ስለዚህ ስትመርጡ ትልቅ የምትፈልጉ ላርጅ የሚለውን ምረጡ። ላርጅ 48 ኒድል። እሺ አሁን 9 ፍሬ ነው የቀረው ይላል እዚህ ጋር። መካከለኛውን የምትፈልጉ ደግሞ ሚዲየም 40 ኒድል ሚዲየሙን ግዙ። ስሞል ትንሿን የምትፈልጉ ደግሞ ስሞል 22 ኒድል ግዙ ማለት ነው። ሚዲየሙ 5 ነው የቀረው፣ ስሞሉ ደግሞ 1 ነው እያለ ነው። ከዛ ካልተስማማችሁ ደግሞ መመለስ ትችላላችሁ። እዚች ጋር ፍሪ ሪተርንስ የምትላለች፣ እቃው ካልተመቻችሁ መመለስ ትችላላችሁ የሚል ፈቃድ ነው። ይህንን ይመስላል ውድ ቤተሰቦች። ስለዚህ ዋጋው ውድ የሚሆንባችሁ እንደ እቃው ነው። እቃው ሳይዙ ተለቅ ሲል ዋጋው ይጨምራል። ሳይዙ መካከለኛ ሲሆን በዛው ልክ ይቀንሳል። ልክ እንደምትመለከቱት ሚዲየም ሲሆን 130፣ ላርጅ ሲሆን 183፣ ስሞል ሲሆን 83 ይሆናል ማለት ነው አሁን ባለው ዋጋ ካልጨመረ። ስለዚህ በዚህ መልኩ መግዛት ትችላላችሁ። ከዛ እቃውን እንደዚህ ሳይዙን ለምሳሌ 48 ኒድል ላይ ያረኩትና ምንድነው የማረገው? እቃውን አሁን መርጬ እንትን ብያለሁኝ። ቀጥታ ወደ መግዣ ቦታ አስገባዋለሁ ማለት ነው። እንዴት ነው የማረገው? አድ ቱ ክሬት የሚለውን ከታች ጥቁሩን እነካለሁ። አሁን በቃ አረብያ ላይ ያስቀምጦልኛል ማለት ነው። ይሄው የመረጣችሁት እቃ እዚህ ጋር ነው ይመጣላችሁ። ከዛ አጠራቅሞ ዋጋ ይነግራችኋል ስትጨርሱ። ከዛ በኋላ ኦርደር ማድረግ ነው። እና ውድ ቤተሰቦች ይሄን ይመስላል። እቃ በዛ ያለ ከገዛችሁ ፍሪ ይመጣላችኋል። ትልቁ ማሽን ከገዛችሁም ፍሪ መሻወር ይመጣላችኋል። ክር ከፈለጋችሁ እዛው ላይ ያላላችሁ ክር መግዛት ትችላላችሁ። እንደምትመለከቱት የሚያማምር ክሮች አሉ። እና ይሄንን ይመስላል ውድ ቤተሰቦች። ክሮቹ እንደምታዩት ሲያምሩ እንደዚህ አይነት መግዛት ትችላላችሁ። እንግዲህ ግልጽ ይሆንላችኋል ብዬ ተስፋ አረጋለሁ። ኢንሻአላህ ካልገባችሁ መጠየቅ ትችላላችሁ። ምንም ችግር የለም። ስለተከታተላችሁኝ አመሰግናለሁ። መልካም ቆይ